እንወራለን። እሺ ደስ ይላለን። አባይ ድሮም ኢትዮጵያ ናት፣ ድሮም እኛ ናት። እርግጥስ ድሮ እኛ በዛሬ 50 ዓመት 40 ዓመት ሲመጣ አባይ እኛ ናት የጠቀመው ሌላ ናት ይላል። እርግጥስ አባይ ዛሬ ስንት መቶ ዓመት በፊትም ኢትዮጵያ ነው። ኢትዮጵያ አፈር ይሁን ማንንም ሸረሽሮ ሌላ የሚጠቀመው ግልጽ ነው። አልተቃየመም። አቅሙም ስላነሰ ደህንነት ሲኖሮ ኃይለ ሥላሴ የሚገድባለሁ ብሎ አስቦ አቅም የጉዳይ ሆኖ ጭንጭንታ የኛ ሕፃን ሆነ እየሰማ ሳይገደብ ቀርቷል። መንግስቱም ስልጣን ሲወጣ አባይ ጉዳይ ያልተናገረ መንግስት የለም። እኛ ነው እኮ ውሃ ኢትዮጵያ ነው፣ ሌላ የለም። ሐቂም አሁን ደግሞ ትንሽ ጭልንጭንታ ትንሽ በመንግስቱ ማን መለሰ ዜና መጣ አባይ ይገድዋል ብሎ ተነሳ። ሴት ወንዱ ኢትዮጵያም ወንድ ሊፈጥር ነው። አባይ የሚገድብ ሰው አገኘ። አባይ ላካ እኛ ነው በደህንነት ነው የቆየው እንጂ አባይ እኛ ነው። ምንም ጊዜ እኛ ነው። ማታም እኛ ነው፣ ነገም እኛ ነው፣ ዛሬም እኛ ነው እኮ። ሄዶ ግንባኛ እኛ ነው፣ ገንዘብ እኛ ነው፣ ሌላ ሰውም ሳይሆን ኢትዮጵያ ሕዝብ ይሰራል ብሎ አባይ ግድብ ጀምሯል። ጥሩ ነው እና ለዚህ አባይ እኛ ሐቂም ይሄ ነው ማለት መንግስት ያውቃል። እና ግፋቤል ብዙ ነው እኮ ቁጥርም የለም። ባንክ የወሰዱበት ጊዜ ባንክ ወስዶ ቆርጦ አባይ ምጥል 110 ሚሊዮን ወስዶ 500 ሺህ ብር እየከፈለ እስካሁን ድረስ ግማሹም ከፍያለሁ። ካሁንም ከፍላለሁ። ግልጽ ህልቱ አሁን ዋና ነገር ህዝቡ አሁን አባይ ማለት ኢትዮጵያ ህዝብ 120 ሚሊዮን ነው። 120 ሚሊዮን አሁንም እንደዚህ ጨርሷል። አሁንም ሁሉም እየደከመ መጣ። አሁንም ጨምረ መዋጮ አውሶ መጨረስ ያለበት እንደጀመረ መጨረስ ማለቅ ያለበት 84 ደርሷል ብለዋል። ለዚህ ስለሆነ አሁን ይቀራ 20 ምናምን ነው። ያችም ይከፍላል መጨረስ አለበት። ሁሉም ይከፍለው መጨረስ አለበት። ሴቱ ወንዱ ሳትል ከፍሎ መጨረስ አለበት። እና ለዚህ ደግሞ ግልጽ ይመታልን ይላል። የነሱ ግድብ ቤት አስቀምጦ ነው የሚመታው። ከመጣ እነሱም ይመታል። ለዚህ እኛ ትክክለኛ ግልጽም እኛ ናት። ግልጽም የበደለኛ ኢትዮጵያ ሕዝብ አይፈልግም። እኛ ማምራት ግፋብል ግማሹ ኢትዮጵያ ሕዝብ በከሰል አጥቶ በጭዴ ነው እየሰራ ያለው። እንጨት ነው እኮ ከዚህ መውጣት ያለበት ፍሎ ደሃ ሕዝብ እየሰራ ያለው ደሃ ነው። መንግስትም ደሃም መዋጮ ወጥቶ ነው እየሰራ ያለው። አሁን ምንድነው አጠፋለሁ ይላል፣ ያስፈራራል። እነቱ ጉርጋድ ቀብሮ ነው። እነሱ ወንድ ከመጣ ወንድ የለም ሄዶ አይመታም።
ለዚህ ስላለ ተባብሮ ግልጽም ሳይጎዳ እኛም ሳይጎዳ ተከባብሮ ተመካክሮ መኖር ብቻ ነው።